በሳንቲያጎ ቤርናባው ውጤት መቀልበስ ሪሞንታዳ በተለይ በቻምፒየንስ ሊግ ለሪያል ማድሪድ ደጋግሞ የተፈጸመ ነው። ማድሪድ የታምራት ዓለም ተብሎ እስኪገለጽ ድረስ በ2016 ዚነዲን ዚዳን የሚያሰለጥነው ሪያል ማድሪድ ወደ ጀርመን አቅንቶ በወልስበርግ 2-0 ተሸነፈ። ሮናልዶ በመልሱ ጨዋታ ሃትሪክ ሰርቶ ማድሪድ በ3-2 ውጤት ወልስበርግን አሰናበተ። የቻምፒየንስ ሊጉን ሻምፒዮንነት በሂደት ተቆጣጠረ። በ2002 ሜሲ፣ ኤምባፔ፣ ኔይማርን ከፊት ይዞም በሚያጠቃው ፒኤስጂ ሪያል ማድሪድ እንደገና 2-0 ተሸነፈ። ግን በመልሱ ካሪም ቤንዜማ ሃትሪክ ሰርቶ ያው 2-0 ውጤትም ተቀለበሰ። በዚህ ብቻ ያበቃም። የፔፕ ጓርዲዮላው ማንቸስተር ሲቲ ጨዋታው ሊፈጸም የማድሪድም ስንብት ሊከናወን ሰከንዶች እስኪቀሩ 5-3 ይመራ ነበር። ሮድሪጎ ለማድሪድ ብቻ በቂ በሆኑ ሽርፍራፊ ጊዜያት 2 ጎሎችን አገባ። ጨዋታው ወደ ተጨማሪ ሰዓት አመራ። ማድሪድ 6-5 አሸነፈ። የዚያን ዓመት የቻምፒየንስ ሊግ ሻምፒዮንነትን በፍጻሜው ሊቨርፑልን በመርታት አረጋገጠ። እናም አንቸሎቲ የማድሪድ ተጫዋቾች፣ ደጋፊዎች እነዛን መሰል ሬሞንታዳዎች መመለስ፣ ማንሰራራት አርሰናል ላይ እንዲደገሙ ይፈልጋሉ። It feels a little bit difficult to analyze this game because you can't help but feel it didn't really matter for Arsenal. And I know that they will say they're still fighting until it's impossible against Liverpool, but even Mikel Arteta's team selection probably reflected they've got bigger fish to fry. የፕሪሚየር ሊጉን ጉዳይ በሊቨርፑል መነጠቃቸውን ያረጋገጡት መድፈኞቹ ከታላቅ ምላሽ ጋር እንደሚቀርቡ ይጠበቃል። ሪያል ማድሪድ ለተአምር ከተጫወተ አርሰናል ለታላቅ ህልም ይፋለማል። ሪያል ማድሪድ የኔ ነው ለሚለው የአውሮፓ ታላቅ ውድድር ለ16ኛ ክብር ከተፋለመ አርሰናል ከምስረታ ጀምሮ አንዴም ባለማንሳቱ ለሚቆጭበት ክብር ይዋደቃል። አርሰናል በሚኬል አርቴታ ስር የቀረውን ዋንጫ የማሳካት ህልም በዚህ ዓመት ከዚህ ውድድር ብቻ ይጠብቃል። ውድድሩን ለማሸነፍ የውድድሩን ንጉሥ ማውረድ ያስፈልጋል። ያ ደግሞ ለመድፈኞቹ ቀላል አይሆንም ተብሎ የተነገረውን ቅድመ ትንታኔ በ90 ደቂቃ ገለባብጠው አርሰናል አንድ እግሩን ወደ ቻምፒየንስ ሊግ ግማሽ ፍጻሜ ያስገባ ተብሎ እንዲገለጥ አድርገዋል። ዊሊያም ሳሊባ ወደ ቤርናባው የምናመራው የ3-0 መሪነታችንን ለመከላከል አይደለም፣ በቤርናባው በማጥቃት እንጫወታለን፣ የማድሪዶችን ማጥቃት በመከላከል ስትራቴጂ ብቻ እንመልስም ሲል ተናግሯል። ሚኬል አርቴታ አስደናቂው የኤሚሬትስ ድል ምሽት የሚቀጥል የማሸነፊያ መንገድ ተልሞ ይቀርባል። በስፔን ዋና ከተማ የሚጠብቀውን ፈተና ያውቀዋል። ብዙ አሰልጣኞች በዚያ ስታዲየም የጨበጡትን ሲጥሉ ደስታቸውን ሲነጠቁ ተመልክቷል። እናም ልጆቹን በሚያዘጋጅበትና ያቆሰለውን የአውሮፓ ሙሽራ እስከ ወዲያኛው ስለሚገላግልበት መንገድ ብዙ አሰላስሎ ይቀርባል። እንዴት አብረን የምናየው ይሆናል። And it is just the game plan and seeing how you get over that line. Because like I say, any other game, any other team that you're playing, when you're 3-0 up, you would say, oh, well, Arsenal are through to the next round. It's just because it's Real Madrid. That's why we're all a little bit too cautious to say that. ሪያል ማድሪድ የሚጠብቀውን ተራራ የመውጣት ያህል የሚከብድ ጨዋታ አውቆ ዝግጅት ማድረጉን፣ ለታምራት መዘጋጀቱን ተጫዋቾቹ እየገለጹ ይገኛሉ። የስነ ልቦና ጦርነቱን በማህበራዊ ሚዲያው አውጀዋል። በሳምንቱ አላቬስን አሸንፈዋል። አርሰናል ከብሬንትፎርድ ነጥብ ተጋርቷል። ሪያል ማድሪድ በተለይ በመከላከል ቅርጽ በተለየ ሁኔታ ተሻሽሎ ለመቅረብ ሙከራ ያደርጋል። መድፈኞቹን ብቻውን በመጀመሪያው ጨዋታ ኤሚሬትስ ላይ እንዲመክት የተፈረደበት ከሚመስለው ግብ ጠባቂያቸው ቱቦ ኮርቷም በመልሱ ጨዋታ ብዙ ይጠብቃሉ። ብዙ ተነግሮለት አንዳች ካልፈየደው አስፈሪ ተብሎ ከሚነገረው ሌላ የትኛውም ክለብ የለውም ተብሎ ከሚጠራው የኤምባፔ፣ ቪኒሲየስ ጁኒየር፣ ሮድሪጎና ቤሊንግሃም ማጥቃትም እጅግ ብዙ ነገር ይጠብቃሉ ማድሪዶች። አርሰናል በመጀመሪያው ጨዋታ እንዳደረገው በምሬት በቁጭት ቀድሞ ጎል በማግባትና አርሰናልን ያልተረጋጋ ቡድን የማድረግ ዓላማ ይዘው ማድሪዶች ጨዋታውን ይጀምራሉ ተብሎ ይጠበቃል። መድፉ ዘንድሮ ደጋግሞ ወደ ተገበረው ጠንካራ መከላከሉ ይመለሳል ተብሎም ይጠበቃል። Goes for a corner, Rudiger at the end, that was unconvincing. There's the header from Rice, forces the save, Martinelli! Courtois in the way again. Double save from the Belgian. Good movement by Bellingham, this is nice football. Danger here, into the side netting. Mbappe thought he was in. መድፈኞቹ ዘንድሮ ደጋግሞ ወደ ተገበሩት ጠንካራ መከላከል ትኩረት ያደርጋሉም ተብሎ ይታሰባል። በኤሚሬትስ ያስቆጠሯቸውን 3 ጎሎች በመከላከል የተጠና ማጥቃት እየሞከሩ ማድሪድን እንዳይነሳ የሚያደርጉ የሜዳ ውጭ ጎሎችን ለማስቆጠር መሞከር የመድፉ ዕቅድ ይሆናል። አርሰናል ከብቸኛው የቻምፒየንስ ሊግ ፍጻሜ
ስታድ ደ ፍራንስ 2006 በኋላ በዚህ ውድድር ብዙ ለመጓዝ ብዙ ሞክሯል። የአርሰናል ደጋፊዎች በታላቅ ተስፋ በጥንቃቄ እስኪጠናቀቅ ደግሞ በስጋት የሚጠብቁት የመልስ ግጥሚያ ነው የሳንቲያጎ ቤርናቤው ጨዋታ። በእምነት በዓላማ በድፍረት ሪያል ማድሪድን የተጋነነ ክብር ባለመስጠት በአሸናፊነት ከወጣው ቡድናቸው መረጋጋትን አለመናወጥን የሚጠብቁበት የቻምፒየንስ ሊግ ምሽትም ይሆናል። Well, a completely different game, two different worlds of football and demands from the opposition, and you could sense, I mean, they've been waiting for this game. አርሰናል አስቶን ቪላ ላይ 3 እንዳገባው ፒኤስጂ፣ ዶርትመንድ ላይ 4 እንዳዘነበው ባርሰሎና፣ አለዚያም ወደ ጀርመን ተጉዞ ባየር ሚኒክን በ2-1 ውጤት እንዳሸነፈው ኢንተር ሚላን 3 ጎል አግብቶ ምንም ሳያስተናግድ የመጀመሪያ የቤት ስራውን በምቾት አጠናቋል። ነገር ግን ያቆሰለው ቡድን ደጋግሞ መልሶ ያቆሰሉትን የሚበቀል ቡድን ነውና ቀላል የማይባሉ የመድፉ ደጋፊዎች ሳይቀሩ የመልሱ ጨዋታ ተጠናቆ ነው የመጀመሪያውን ድል ጭምር ማክበር ያለብን ይላሉ። ሪያል ማድሪድ ባናያቸው የማናምናቸው ውጤቶችን የቀለበሰ ቡድን ነው። በሳንቲያጎ ቤርናባው በቆሰሉት ንጉሶች ካቴድራል ማድሪድ ለታምር፣ አርሰናል ለህልም እውንነት ይጫወታሉ። የመልሱ ጨዋታ ሲጠናቀቅ ስለ ቡድኖች፣ ስለ አሰልጣኞች፣ ስለ ኮከቦች ታላላቅ ድምዳሜዎች ይሰጣሉ። አርሰናል ግምት አዛብቶ ከሳምንት በፊት የተነፈገውን ክብር በስራው አግኝቶ በስጋት እንደሚታይ ተፋላሚ ሳንቲያጎ ቤርናቤው ደርሷል። የጀመረውን መጨረስ ብቻ ለዓመታት ወደሚፈልገው ክብር ይመራዋል። ነጮቹ ማንቸስተር ሲቲንና አትሌቲኮ ማድሪድን ሲጥሉ በጉዳት የታመሰውን አርሰናልን ሩብ ፍጻሜ ላይ ሲያገኙ 16ኛው ክብር እየመጣ ነው አሉ። ያንን ኩራት ያተነፈሰውን ቡድን መድፉን ማክሸፍና ወደ ንግስናቸው መመለስ ግዴታቸው የሆነበት ጨዋታ ነው። ሪያል ማድሪድ ከአርሰናል ሳንቲያጎ ቤርናቤው ለተአምር